2 ኪሎ ድንች 2 ኪሎ ሽንኩርትና 1 ኪሎ ቲማቲም እያለ ይቀጥላል። ሰላም እንዴት ናችሁ? ድሮ እናት አባቶቻችን በአንድ ሺህ ብር በሬ ቤት ምናምን እንዳልገዙ ዛሬ 1 ሺህ ብር ምን ዋጋ አላት የሚባልበት ደረጃ ደርሰናል። ታዲያ እኛ ግን ዛሬ የ1 ሺህ ብርን ዋጋ ለማወቅ ለተቸገረ ሰው ወይንም በዚህ 1 ሺህ ብር አስቤዛ ገዝተን ሙሉ አስቤዛ ለተቸገረ ሰው እናደርሳለን ማለት ነው። ያኔም የ1 ሺህ ብርን ዋጋ አብረን እናያለን። አሁን ወደ ገበያ ልንር ተከታተሉን፣ አብረን እንገዛለን። 1 ሊትር ዘይት ስንት ብር ነው? አራካ አምጣ። እንደምታዩት ያው እኛ ሀገር ፌስታል አልተከለከለም። ክፍለ ሀገር ነን ገና እስኪከለከል ድረስ በፌስታል እናፍሳለን ማለት ነው። እናመሰግናለን። ወደ ድንች ገበያችን ካሜራ ትፈሪመችም። ስንት ብር ነው ሽንኩርት? 120 ብር። እሺ 1 ኪሎ እስቲ አድርጊልኝ። ድንች የለሽማ? ዛሬ ልናስደነግጣቸው አይደለም። ሽንኩርት 120 ብር። እሺ ያዥ። አንድ ይበቃናል። ሌላ ነገር እንድንጨምርበት 110 የሰጠውሽ 10ሩን ደግሞ ላቅጠፋጥፍ ፈልጌ ነው። እሺ ድንች ንጹህ ድንች የለት ነው ተመርጦ ያልከሆነ አሁን እሺ ቀስ ብለህ እንትን እንዳትል። እዚህ እንግዛ። እሺ ሰላም ነው እናት? ድንች ስንት ነው? እሺ ቴንኪው 2 ኪሎ አድርግልኝ። እሺ እናመሰግናለን። እሺ አሁን ስንት ብር ይቀረናል መሰለህ? ወደ 390 ብር ይቀረናል። አሁን በዚህ ምን እንግዛ? ቃሪያ ምን እንግዛ አይደል? እሺ ቃሪያ እንገዛለን። እዚህ ጋር እስቲ ቃሪያ ስንት ብር ነው? ቃሪያ 50 ብር። ሩቡ ማለት ነው? እሺ አድርጊልን። ሩባ 50 ብር። ሽንኩርት 1 ኪሎ እንጨምር እንዴ? እንጨምር መሰል። እስኪ ቆይ እሷን እንግዛት። እዚያው 1 ኪሎ ሽንኩርት ስንት ብር ነው? 1 ኪሎ 25 ላር 25 አርጊው። እዚያ እና እዚህ ትለያያላችሁ አይደል? እዚያ ከ20 እዚህ ከ25 ታመነገት። እንግዲህ ባንዱ እየተለያዩ ነው። ይሁን ግድ የለም። ቃሪያውን በላይ ላድርገው እንዴ ነው ይደረብበት? ምንም አይል ነው። እሺ እናቴ እሺ ቲማቲም ስንት ብር ነው? ቲማቲም 120 ያንኛው ነው ተበሰፋይ። እንግዛ እንዴ? ቲማቲም እንግዛ 120 ብር። ለብ ምንም ይሆናል። ቲማቲም ስለምወድ ኦኬ። እሺ ሌላ ምን ልንገዛ እንችላለን? እንዳይረሳን ለቤት ሙሉ የሚሆን በቃ ቲማቲም እንግዛ። እሺ ፌስታሊ ሊገለጥል ነው። ለማንኛውም እንደምታዩት 85 ብር ይቀረናል። ለ85 ብር የሚሆን ደግሞ ምን እንደምንገዛ እናቅም። ግን ጨው ምናምን እንጨምር እንዴ? ዝም ብለን በቃ ለመጨረስ ብሩ ጨው እንጨምር። ኦኬ እሺ አሁን ጨው እንገዛለን። ወደ መጀመሪያው ሱቅ መሄዳችን አይቀርም። እሺ አየው 85 ብር አለን። አሁን ለ85 ብር ለቤት የሚሆን ምሰጠን ሁላን ልንፈጃት ማለት ነው። ክኖር እሺ አድርግልኝ። ተሸካሚ መጥራት አይቀርም። ችግር የለውም እሸከመዋለሁ። እሺ እናመሰግናለን። ወይ ኦኬ አይወዲን አልከተቱም። ይኸውልህ ቅድም እዚያ ላይ ብር ረስቼ ሄዱ በላ። አሁን በ30 ደቂቃ በማይሞላ ስንት ነገር እንደምረሳ ተወኝ። እሺ ቻው ሰላም ሁኑ። እሺ ና እንደምታያት የ1 ሺህ ብር አስቤዛ ማለት ይቺ ነች። እውነትም ዋጋ የላትም። ግን ምናልባት ደግሞ ያው ይቺን ያጣ ስለሚኖር ያኔ ከዛ ሰው ዘንድ ስደርስ ዋጋ አላት ማለት ነው። አሁን በመንገድ ምንድነው የሚቀረን? ለሚያስፈልገው ሰው እንሰጣለን ማለት ነው። ሰላም ነው እናት? እንጠይቅሽ ካሜራ አለን። ተፈራሽ ይቅርብ ችግር የለውም። ይሄ የ1 ሺህ ብር አስቤዛ ነው እና መስራት የማይችል ሊሆን ይችላል ወይ ምናምን እናት ያስፈልጋታል የምትይን ሰው ከነቤቷ መጠቆም ይኖርሻል።
ደካማ የሆነ ወይ ምናምን ነው ነበረች ግን ላይ 03 አካባቢ ናት። ቤቷን አላውቀውም። አጋጣሚ እዚህ ደረቆት ትቆላለች እኛ ጋር ነገ ልትመጣ ትችላለች። ይሄን ዛሬ ነው የምንሰጠው። ዛሬ መታችሁ ካለሽ ያለ ሽንኩርት እኔ ለሰፈሩ አዲስ ነኝ አላውቅም። እሺ እናመሰግናለን። የቀረጽነው ባወራሽ አይደብርሽም? እሺ አይ ለጥያቄ እኮ ነው። እሺ መልካም እንደ አይ ጥያቄ ነው የጠየቁሽ ዘና በይ። ኧረ በቃ እኮ ተውንሽ እንጂ እኔ እኮ ጥያቄ ቀድሜ የጠየቁሽ እኮ ፈቃደኝነትሽን ነው። አንድ ይሄኛው ልጅ አለ በጣም ያስፈልጋታል ለከሊ ወይንም መስራት አትችልም ወይ ምናምን የምትለን ሰው የምትጠቁመን ካለ ይሄ ያን ሺህ ብር አስቤዛ ልንሰጣት ነው። ሌላ ነገር አይደለም። ለጥሩ ነገር ስለሆነ ብታቋርጥ መንገድን ችግር የለም። ብታቆሳለ ወንድ ነው ሴት እኛ ሴትም ይሁን ወንድ ብቻ በጣም የሚያስፈልገው ሰው ለለት ጉርስ የተቸገረ ሰው መቼም ታውቃለህ። እንደዛ ነው። እንግዲያስ አለ እዚህ ላይ አሳያችሁ ተጠቁመናል። እሺ መልካም ናንድ ወደ ዳር እናወጣቸዋለን። እሺ ኦኬ ነው እዚህ ነው ሰውየው ደከም ያሉ ናቸው። እሺ እሺ ሰላም አላችሁ። ኦኬ እንዴት ናችሁ? ቄስ ትምህርት ምናምን መሰለኝ ሰፈር ደህና ዋላችሁ? እዚህ ቤት ሰላም ናችሁ? ነው ይቅርታ እንግዲህ ያስነሳ። ኧረ ችግር የለም አይዞህ። ሰላም ነው? ስምህን ስተዋወቀን መጀመሪያ። መርጌታ ብርሃኑ ይባላል። እሺ እኛ አሁን ምንድን መሰለህ ይዘን የመጣ ነው አጋጣሚ ነው። እሱን ስንጠይቀው እስኪ የሚያስፈልገው ሰው ንገረን ምናምን ብለነው ነው እንግዲህ ወደ አንተ መጣን። ሶሪ ተደ 2 ኪሎ ድንች 2 ኪሎ ሽንኩርትና 1 ኪሎ ቲማቲም እያለ ይቀጥላል። እሺ እስኪና አንድ ያዝልኝ። ይሄ ነው ማለት ነው። ምናልባት አንተ ልትነግረን የምትችለው ነገር ካለ መንገር ትችላለህ። ለምን ይሄንን አበርክተናል። ሰላም ሁንልን። ያው ምናልባት እሺ አሜን ጨርሰናል። ሰላም ሁኑልን። እንግዲህ ከዚህ የተሻለ ደግሞ እንድንፈቅዳችሁ ያርግል። አሜን አሜን። ሰላም ሁኑ። ሰላም ሁኑ። እሺ ያው አድርሰናል ማለት ነው።